ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምንመረምረው መጽሐፍ አብዛኞቻችን የማናውቀውና የማንረዳው ነገር ግን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እጅግ ትልቅ ቦታ ያለው አስደናቂ መጽሐፍ ነው። መጽሐፉም አክሲማሮስ ወይም ስድስቱ ቀናት ተብሎ የሚጠራው ድንቅ መጽሐፍ ነው። ይህ መጽሐፍ የዓለምን አፈጣጠር ምስጢርና ጥልቀቱን በስፋት የሚተርክና የሚያብራራ አስገራሚ መጽሐፍ ነው። ይህ መጽሐፍ ቅዱስ ኤጲፋኖስ ከመንፈስ ቅዱስ ተረድቶ የጻፈው ከምድር ፍጥረት እስከ ሰማያት ድንበር፣ ከሰው ልጅ ተፈጥሮ እስከ መላእክት ዓለም ድረስ ያለውን ረቂቅ ምስጢር የሚዘረዝር ነው። በዚህ የቪዲዮ ቆይታችን በመጽሐፈ አክሲማሮስ ውስጥ የተሰወሩ ለብዙዎች ግልጽ ያልሆኑ ነገር ግን እጅግ አስገራሚ የሆኑ 26 ሐቆችን አንድ ባንድ እንፈታለን። ታሪኩ ለሁሉም እንዲደርስ ላይክ እንዲሁም ለወዳጅ ዘመዶ ሼር በማድረግ ታሪካችንን እናሳውቅ። ይህን መሰል አስገራሚ ትምህርቶችና ሃይማኖታዊ የሚስጥራት መረዳቶች እንዳያመልጡ ደግሞ ሰብስክራይብ በማድረግ የደወል ምልክቷን ይጫኑና ለቻናሉ ቤተሰብ ይሁኑ። የፍጥረትን ጥበብ፣ የጊዜን አቆጣጠርና የማይታዩትን ዓለማት ሚስጥር ለመረዳት እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ክፍል 1 የሰማይና የብርሃን ሚስጥራት። ስውር ሚስጥር 1 አልቦ ከምንም በፊት የነበረው ባዶነት። እግዚአብሔር ፍጥረትን መፍጠር ከመጀመሩ በፊት የነበረው ሁኔታ አልቦ ይባላል። መጽሐፉ እንደሚነግረን ከጥንት ተፈጥሮ በፊት ቦታ፣ ጊዜ፣ ብርሃን ወይም ጨለማ አልነበረም። ፈጣሪ ከባህሪ ክብሩ ብቻውን ይኖር እንደነበር ይህ ድንቅ መጽሐፍ ያስረዳናል። ስውር ሚስጥር 2 የሰባቱ ፍጥረታት በአንድ አፍታ መፈጠር። በመጀመሪያው ቀን እሁድ እግዚአብሔር 7 ፍጥረታትን በአንድ ጊዜ ፈጠረ። እነርሱም ሰማይ፣ ምድር፣ እሳት፣ ነፋስ፣ ውሃ፣ ጨለማና መላእክት ናቸው። እነዚህ ለሌሎች ፍጥረታት ሁሉ መሰረቶች እንደሆኑ ይህ ድንቅ መጽሐፍ ያስረዳናል። ስውር ሚስጥር 3 የብርሃንና የጨለማ ጥንታዊ ክፍፍል። ፀሐይና ጨረቃ ሳይፈጠሩ በፊት የነበረው ብርሃን ምን አይነት ነበር? አክሲማሮስ እንደሚለው ይህ ብርሃን ከፈጣሪ ትእዛዝ የወጣ እንጂ ከቁስ የተገኘ አልነበረም። ጨለማ ደግሞ የብርሃን አለመኖር ብቻ ሳይሆን የራሱ የሆነ ባህሪ ያለው ፍጥረት እንደሆነ ይገለጻል። ስውር ሚስጥር 4 የሰማያት መደራረብና ስፋት። ስንት ሰማያት አሉ? መጽሐፉ 7ቱን ሰማያት አርያም፣ መንበረ መንግሥት፣ ሰማይ ውዱድ፣ ኢየሩሳሌም ሰማያዊት፣ ኢዮር፣ ራማና ኤረር በዝርዝር ያስቀምጣል። እያንዳንዱ ሰማይ የራሱ የሆነ ነዋሪና ሚስጥር አለው። ክፍል 2 የመላእክት ዓለምና ውድቀት። ስውር ሚስጥር 5 የመላእክት 10 ከተሞች። መላእክት በ3 ዓለማት ኢዮር፣ ራማ፣ ኤረር በ10 ነገድ ተከፍለው ይኖራሉ። እያንዳንዱ ነገድ የራሱ አለቃና የሥራ ድርሻ አለው። ይህንን የሚያስረዳን ይህ ድንቅ መጽሐፍ ነው። ስውር ሚስጥር 6 የሳጥናኤል የኩራት ሚስጥር። ሳጥናኤል ከመውደቁ በፊት አለቃ የነበረባቸው 3ቱ ነገዶች የትኞቹ ነበሩ? አክሲማሮስ የሳጥናኤልን መታበይና እኔ ፈጠርኳችሁ ብሎ መላእክትን ለማስፈራት እየሞከረ የነበረበት ረቂቅ ውይይትን ይተርካል። ስውር ሚስጥር 7 የቅዱስ ሚካኤል ሹመት። በሰማይ ጦርነት በሆነ ጊዜ በሰማይ ዝምታ ሆነ የሚለውን ቃል አክሲማሮስ በጥልቀት ይተረጉመዋል። ሚካኤል ቁሙ በህሊናክሙ በየህሊናችሁ ጽኑ ብሎ መላእክትን እንዴት እንዳረጋጋቸውና የሳጥናኤልን ቦታ እንዴት እንደወረሰ ያብራራል።
ስውር ምስጢር 8 መላእክት ከምን ተፈጠሩ? ከእሳትና ከነፋስ የተፈጠሩት መላእክት ረቂቅነታቸው እንዴት ነው? አክሲማሮስ የመላእክትን ተፈጥሮ እንደ እሳት የሚሞቅ እንደ ነፋስ የሚፈጥን በማለት ይገልጸዋል። ክፍል 3 የምድርና የባህር ምስጢራት። ስውር ምስጢር 9 የውሃ መከፈል ወይም ጠፈር። በሁለተኛው ቀን እግዚአብሔር ውሃን ከሁለት ከፈለ። ከጠፈር በላይ ያለው ውሃ ለምን ያገለግላል? ከጠፈር በታች ያለውስ? ይህ ጠፈር የተባለው አካል ሰማይ ተብሎ የተጠራበትን ምስጢር ያካትታል። ስውር ምስጢር 10 የምድር መታየትና የባህር መሰብሰብ። ምድር መጀመሪያ በውሃ ተሸፍና ነበር። በሦስተኛው ቀን ውሃው ወደ አንድ ቦታ ሲሰበሰብ ባህር ተባለ። የደረቀውም ምድር ተባለ። አክሲማሮስ የውቅያኖሶችን ጥልቀት እና የምድርን መሰረት ይገልጻል። ስውር ምስጢር 11 እጽዋት ያለ ፀሐይ ብርሃን እንዴት በቀሉ? ፀሐይ ሳይፈጠር በሦስተኛው ቀን እጽዋት በቀሉ። ይህ የሚያሳየው የእጽዋት ሕይወት ከፀሐይ ብርሃን ይልቅ በፈጣሪ ቃል ላይ የተመሰረቱ መሆኑን እንደሆነ ያሳያል። ስውር ምስጢር 12 የአራቱ ባህሪያት ስምምነት። እሳት፣ ነፋስ፣ ውሃና መሬት እርስ በርሳቸው የሚቃረኑ ቢሆኑም በሰው ልጅና በዓለም ተፈጥሮ ውስጥ እንዴት ተስማምተው እንደሚኖሩ አክሲማሮስ የፍልስፍናና የሃይማኖት ትንታኔ ይሰጠናል። ክፍል 4 የብርሃናትና የጊዜ አቆጣጠር። ስውር ምስጢር 13 የፀሐይ የጨረቃና የከዋክብት ዑደት። በአራተኛው ቀን የተፈጠሩት ብርሃናት ከዕለታት ለወራትና ለዓመታት ምልክት እንዲሆኑ ተደረገ። አክሲማሮስ የጥናቱ የዘመን አቆጣጠር መሠረት እዚህ ላይ ይጥላል። ስውር ምስጢር 14 ፀሐይ የምትወጣባቸው 12ቱ መስኮቶች። ፀሐይ በዓመት ውስጥ የምታልፍባቸውን 12 የሰማይ መስኮቶች ወይም አዝማናት መጽሐፍ በዝርዝር ያስቀምጣል። ይህ ለኢትዮጵያ ባሕረ ሐሳብ ትልቅ ግባት ነው። ስውር ምስጢር 15 የጨረቃ ብርሃን ምስጢር። ጨረቃ የራሷ ብርሃን አላት ወይስ ከፀሐይ ትቀበላለች የሚለውን መጽሐፈ አክሲማሮስ ትርጓሜ የጨረቃን 15 ቀን መሙላትና 15 ቀን መጉደል ከሰው ልጅ ሕይወት ጋር ያገናኘዋል። ክፍል 5 የእንስሳትና የሰው ልጅ ተፈጥሮ። ስውር ምስጢር 16 የባህር ግዙፋን ሌዋታንና ብሄሞት። በአምስተኛው ቀን የተፈጠሩ ታላላቅ የባህር እንስሳት ምስጢር። እነዚህ ፍጥረታት ለምን ተፈጠሩ? ለዓለምስ ምን ጥቅም አላቸው? የሚለውን ይህ መጽሐፍ በዝርዝር ያስረዳናል። ስውር ምስጢር 17 የአዳም አፈጣጠር። ከሰባቱ ባህሪያት ሰው የተፈጠረው ከአራቱ ቁሳዊ ባህሪያት እሳት፣ ነፋስ፣ ውሃና መሬት እንዲሁም ከሦስቱ ነፍሳዊ ባህሪያት ለባዊነት፣ ነባቢነት፣ ሕያዊነት ነው። አዳም የዓለም ማጠቃለያ ታናሹ ዓለም ይባላል። ስውር ምስጢር 18 አዳም የተፈጠረበት ቦታና ሰዓት። አዳም የተፈጠረው በየትኛው የምድር ክፍል ነው? ስንት ሰዓት ላይ ነፍስ ዘራ? አክሲማሮስ አዳም አርብ ከቀኑ በ9 ሰዓት መፈጠሩን ይገልጻል። ይህ መጽሐፍ እጅግ በጣም ሰፊ ትንታኔ ስለ አዳም ይሰጣል። ስውር ምስጢር 19 የሔዋን ተፈጥሮ ምስጢር። ሔዋን ከአዳም ጎን ስትፈጠር አዳም በምን አይነት ሁኔታ ውስጥ ነበር? ከጎኑ መፈጠራቸው በወንድና በሴት መካከል ያለውን ጥልቅ ትስስር እንዴት እንደሚያሳየን ይተነትናል። ስውር ምስጢር 20 የገነት አቀማመጥ። ገነት በምድር ላይ ያለች የመላእክትና የቅዱሳን መቆያ ናት። አክሲማሮስ የገነትን 4ቱን አፍላጋት ወንዞች እና
የእጽዋትን አይነት ይዘረዝራል። ክፍል 6 ስውርና ጥልቅ ምስጢራት። ስውር ምስጢር 21 የእንስሳት መናገር። በገነት ውስጥ እንስሳት ከአዳም ጋር ይነጋገሩ ነበር የሚለውን አክሲማሮስ እባብ ሔዋንን እንዴት ሊያስታት እንደቻለና በዚያን ጊዜ የነበረውን ግንኙነት በጥልቀትና በግልጽ ያብራራል። ስውር ምስጢር 22 የሰባተኛው ቀን ዕረፍት ወይም ሰንበት። እግዚአብሔር በሰባተኛው ቀን አረፈ ሲባል ምን ማለት ነው? የሰንበት መከበርና ለሰው ልጅ የተሰጠችው የቃል ኪዳን ቀን ምስጢር። ስውር ምስጢር 23 የጌታችን ልደትና የአዳም ተስፋ። አክሲማሮስ ገና ፍጥረት ሲጀመር የክርስቶስ መምጣት እንዴት ይተነብያል? በ5 ቀን ተኩል 5500 ዘመን የሚለው ምስጢር በመጽሐፉ ውስጥ በግልጽ ተቀምጧል። ስውር ምስጢር 24 የዓለም ፍጻሜ ምልክቶች። ከፍጥረት ጅማሬ በመነሳት አክሲማሮስ ዓለም እንዴት እንደምታልፍ ፍንጮች ይሰጣል። የፍጥረታት መዛባትና የዘመን መለወጥ ምልክቶች፣ እነዚህን ሁሉ በጥልቀት ያብራራል። ስውር ምስጢር 25 የማይታዩ ፍጥረታት። ከሰውና ከመላእክት ውጭ ያሉ በዓይነ ሥጋ የማይታዩ ነገር ግን በምድር ላይ የሚኖሩ ፍጥረታት እንደ ጋኔንና መሰል ረቂቃናን አፈጣጠርና አወዳደቅንም በግልጽ ያስቀምጣል። ስውር ምስጢር 26 እና የመጨረሻው የአክሲማሮስ መጽሐፍ ቁልፍ። ይህ መጽሐፍ ለምን የመጀመሪያው ሳይንስ ይባላል? ተፈጥሮን፣ ሕክምናን፣ ኮከብ ቆጠራንና መንፈሳዊነትን እንዴት አጣምሮ እንደያዘ በዚህ ማጠቃለያም በግልጽ ያብራራል። የስውር ምስጢራችን ማጠቃለያ። እንግዲህ የመጽሐፍ አክሲማሮስ 26ቱ አስገራሚ ሐቆች እነዚህ ነበሩ። ይህ መጽሐፍ የሃይማኖት ብቻ ሳይሆን የጥልቅ ጥበብና የእውቀት ምንጭ ነው። የፍጥረትን ጅማሬ ማወቅ፣ የራሳችንን ማንነትና የፈጣሪን ታላቅነት ለመረዳት ይጠቅመናል። በዚህ ረጅም ጉዞ አብራችሁን ስለነበራችሁ እናመሰግናለን። ቪዲዮውን ከወደዳችሁት ላይክ፣ ሼር እና ሰብስክራይብ ማድረጋችሁ እንዳትረሱ። በቀጣይ በሌላ ጥልቅ ቪዲዮ እስከምንገናኝ ድረስ ሰላምና ጤና ከሁላችን ጋር ይሁን። ኢትዮጵያ ለዘላለም ትኑር።